አሁን ከትግራይ አንድ ሰው ተገኘ በዲሞክራሲ የሚያምን የሰለጠነ የተማረ እስከ ጥጉ የተማረ አንድ ሰው ብቻ ተገኝቷል። ከትግራይ ዲሞክራት የሆነ ፓርቲ የመሰረተ በዲሞክራሲ የሚያምን በሰላም የሚያምን አማራን በልኩ የሚፈርጅ ጌታቸው ረዳ የተባለ አሁን አንድ ሰው አገኙ። አንድ ሰው እስካሁን ትግሬ ደደብ ማይም ነው፣ ምሁር የለውም፣ ውዳቂ ነው። አንድ ሰው ግን አግኝቷል አሁን ትግሬ፣ እሱም ጌታቸው ረዳ ይባላል። ከነስከ ጥጉ የተማረ ነው። ባይዘው ኢትዮጵያዊ ስሜት ያለው ሰው እንደ ትግሬነቱ ሊገጥም ይችላል። ትክክል ነው። ለህዝቡ ቆሞ ነው ጦርነት የቀሰቀሰው። ተገንጣይ ግን አይደለም ጌታቸው። ጦርነት ሰባቂ አይደለም። ባይዘው አሳስተውት ነው። እነ ደብረ ጽዮን ከጀርባው አርገው እንገላለን እያሉ ነበር መሪ አርገው። አሁን አፈንግጦ ወጥቷል። ጦርነትን አልናፍቅም ስላለ፣ ጦርነትን አልቀሰቅስም ስላለ፣ አሁን ህዋት የሚያነሳው ጦርነት አግባብ አይደለም ስላለ ቀጣይም ሊነሳ ይችላል። ጠብቁ። አሁን ህዋት በቀጥታ በምርጫ ቦርድ ስትታገድ ጦርነት ይጀምራሉ እነ ደብረ ጽዮን። ይሄን ለማየት ያብቃችሁ። this is my word። ስለዚህ አንድ የተማረ ከትግሬ አንድ የሰለጠነ ከትግሬ በዲሞክራሲ የሚያምን ሊበራል የሆነ ዲሞክራቲክ አይዲያ ያለው ጌታቸው ረዳ የተባለ ሰው ተገኘ። ቲፒኤልኤፍ ውስጥ የወጣ ማለት ነው።